አሁን ወስን። ስንት ጊዜ በኋላ አድርገዋለሁ ብለህ ህይወትን አራዝመሃል። እውነት ማን መጥቶ እስኪወስን እየጠበቅክ ነው? አሁንም ሌላ ሰኞ፣ ሌላ ወር ወይስ ሌላ ዓመት እየጠበቅክ ነው? እስከ መቼ ውሳኔን ትሸሻለህ? ይህን ጥያቄን በሚገባ ስትመልስ ህይወት ሊቀየር ይችላል። በዚህ ቪዲዮ ውስጥ እነዚህን ጥያቄዎች በጥልቀት እንመልሳለን። ውሳኔ ለምን እንደሚዘገይ፣ ያ መዘግየት ምን እንደሚያስከፍልህና ዛሬውኑ አንድ ወሳኝ እርምጃ እንዴት መውሰድ እንደምትችል እናያለን። ውድ ወጣት፣ በእውነት አንድ ነገር ልንገርህ። ዛሬ ላይ የምትኖረው ህይወት የብዙ ውሳኔዎች ውጤት ነው። ወደፊት የምትኖረውም በዛሬ የምትወስነው ውሳኔ ይቀረጻል። ብዙ ሰዎችን ለምን ህይወታቸው አልተለወጠም ብለህ ብትጠይቃቸው አቅም አልነበረኝም፣ የሚያግዘኝ ሰው አልነበረም፣ እድል አልተመቻቸልኝም፣ ሁኔታዎች አልተስማሙልኝም የሚሉ ምክንያቶችን ያቀርባሉ። በእርግጥ እነዚህ ተግዳሮቶች በእውነት ሊኖሩ ይችላሉ። ግን አንድ ጥያቄ ልጠይቅህ። እነዚያን ሁኔታዎች ቢኖሩም ለመቀየር የማይመለስ ውሳኔ ወስነሃል። አንተ ትልቅ ሰው የሚያደርግህ አቅምህ ብቻ አይደለም፣ ውሳኔህ ነው። አሁን አቅም አስፈላጊ ነው። አቅም ከሌለህ ምንም ልታደርግ አትችልም። የሚገባህን ዕውቀት ባለመኖርህ ብዙ ነገር ሊያሳጣህ ይችላል። ግን አቅም ብቻውን ምንም አያደርግልህም። ብዙ ጎበዝ ሰዎች እኮ ጠፍተዋል። ብዙ ብልህ ሰዎች እኮ ከቦታቸው አልተንቀሳቀሱም። ብዙ ተሰጥኦ ያላቸው ሰዎች ህልማቸውን ሳያሳኩ ቀርተዋል። ለምን? ምክንያቱም ተሰጥኦ ነበራቸው፣ ውሳኔ ግን አልነበራቸውም። አቅም ብቻ እንደማያድንህ ልታውቅ ይገባል። አንድ ቀን ህይወትህ የሚቀየረው አዲስ አቅም ስታገኝ አይደለም። አንድ ቀን ህይወትህ የሚቀየረው አዲስ ውሳኔ ስትወስን ነው። አንድ ሰው ሲለወጥ መጀመሪያ የሚቀየረው ሁኔታው አይደለም፣ አእምሮው ነው፣ ውሳኔው ነው፣ አቅጣጫው ነው። ልብ ብለህ ስማኝ። አንድ ቀን እቀየራለሁ፣ አንድ ቀን እሞክራለሁ፣ አንድ ቀን እጀምራለሁ የሚል ሰው ብዙ ጊዜ አይጀምርም። እንደማይጀምር የምታውቀውም ቀጠሮ የያዘ ዕለት ነው። ስለሆነም ህይወትን የሚቀይረው አንድ ቀን አይደለም፣ ዛሬ ነው። አሁን በመጀመር አሁን ያልገነባኸው ነገር ነገ አትኖርበትም። ዛሬ የምትወስነው ውሳኔ ግን ነገህን የምትኖረውን ህይወትን ይፈጥራል። ስለዚህ ዛሬ ወስን። ድህነትን እንደ ዕጣ ፈንታ እንደማትቀበል ወስን። ጊዜህን እንደማታባክን ወስን። ህልምህን እንደማትቀብር ወስን። ከዛሬ የተሻለ ሰው እንደምትሆን ወስን። ምክንያቱም በመጨረሻ ህይወትን የሚወስነው የተሰጠህ አቅም አይደለም፣ የተወለድክበት ቤት አይደለም፣ የሚያውቁ ሰዎች አይደሉም፣ አሁን የምትወስነው ውሳኔ እንጂ። አስታውስ፣ ራስህን ማን እንዲሆን እንደወሰንክለት ሰው ትሆናለህ። ስለሆነም ማን መሆን እንዳለብህና ምን እንደምትፈልግ ሰዎች አሊያም ሁኔታዎች እንዲወስኑልህ አትፍቀድ። ነገ ጠዋት እንዳይጸጽትህ ከፈለክ ደግሞ ማን መሆን እንዳለብህ፣ ምን ማድረግ እንዳለብህ አሁን ወስን ወዳጄ። አዎ አሁን ወስን። የዛሬ ሐሳቤ ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።